ገንዘብ የሌላቸው ሰዎች ገንዘብ ካላቸው ሰዎች የሚለየው እድል አይደለም ወይም ደግሞ የደረሱበት የትምህርት ደረጃ አይደለም። በእነዚህ ሁለት ሰዎች መሃል ያለው ልዩነት የፈጠረው ለገንዘብ ያላቸው አመለካከት፣ ለገንዘብ ያላቸው አረዳድ ነው። የተሻለ የገንዘብ ነፃነት ላይ መድረስ የምትፈልጉ ከሆነ በዛሬው ትምህርታችን የምንመለከታቸውን 5 ነገሮች ልታውቋቸውና ልትላቀቋቸው ይገባል። ሰላም ወዳጆች፣ እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት በሺዎች የሚቆጠሩ ወዳጆችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ስለ ገንዘብ ልናውቃቸውና ልንላቀቃቸው የሚገቡ 5 ነገሮች እያልን እንማማራለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ስለ ገንዘብ በልባችሁ የተጻፈው ምንድን ነው? ይኸውላችሁ እዚህ ጋር አመናችሁም አላመናችሁ አሁን የምትገኙበት ፋይናንሻል ስታተስ ሰብኮንሺየስሊ አእምሯችሁ ውስጥ የተሳለው ወይም ደግሞ የተቀረጸው የተጻፈው ስክሪፕት ውጤት ነው፣ የዛ ነጸብራቅ ነው። የትኞቹም ገንዘብን ተንተርሳችሁ ዛሬ ላይ የምታደርጓቸው ውሳኔዎች በሙሉ ከዚህ ነጸብራቅ ይነሳሉ ወይም ደግሞ ከዚህ እውነታ ይቀዳሉ፣ ከዚህ ስክሪፕት ይቀዳሉ። ይሄ ስክሪፕት ይሄ እውነታ ደግሞ ወይም ደግሞ ይሄ ለገንዘብ ያላችሁ አረዳድ ውስጣችሁ ገብቶ የቀረው ገንዘብን መገልገል ወይም ደግሞ መጠቀም ከጀመራችሁበት ጊዜ ጀምሮ አይደለም። ገና ገንዘብ እጃችሁ ሳይገባ ወይም ደግሞ ወላጆቻችሁ በገንዘብ እንድትጠቀሙ ሳይፈቅዱላችሁ በፊት ራሳችሁ ወላጆቻችሁ ወይም ደግሞ ሌሎች በዙሪያችሁ የነበሩ ሰዎች ገንዘብን የሚረዱበትን አረዳድ ተመልክታችሁ ውስጣችሁ የሚፈጠር ነገር ይኖራል። ገንዘብን የሚገለገሉበትን መንገድ ተመልክታችሁ ውስጣችሁ የሚፈጠር ግንዛቤ ይኖራል። የዛ ግንዛቤ የዛ አረዳድ ውጤት ነው ይሄ ስክሪፕት። ስለ ገንዘብ ልባችን ውስጥ አእምሯችን ውስጥ ሊጻፍ የሚችለው ስክሪፕት ከአራቱ ካታጎሪስ አንዱ ላይ ነው የሚያርፈው ማለት ነው። 4 ካታጎሪስ አሉ። የመጀመሪያው ገንዘብን መናቅ የሚባለው ካታጎሪ ነው። እዚህ ካታጎሪ ውስጥ ያሉ ሰዎች እንዴት አይነት ሰዎች መሰሏችሁ? እነዚህ ሰዎች ገንዘብ በጣም መጥፎ እንደሆነ ነው የሚያምኑት። ገንዘብ የክፋት ሁሉ ምንጭ፣ የክፋት ሁሉ ምክንያት እንደሆነ ነው የሚያስቡት። ሀብታም በጣም ቆንቋና ፍጥረት እንደሆነ ነው የሚያስቡት። ወይም ደግሞ አንዳንድ ጊዜ እነዚህ ሰዎች ሀብታም መሆናቸውን እንደ ጥፋት ወይም ደግሞ እንደ ወንጀል ሁላ ሊቆጥሩት ይችላሉ። ኦር ደግሞ እነሱ ሀብታም ከሆኑ ማድሃ ሆኖ ሊኖሩ የሚለው ነገር የሚያስጨንቃቸው አይነት ሰዎች ናቸው። እነዚህ ሰዎች በጣም የማይመች አይነት የስራ ቦታ ውስጥ ወይም ደግሞ የማይመች አይነት የስራ ኢንቫይሮንመንት ውስጥ ወይም ደግሞ የማይወዱትን አይነት የስራ አይነት በጣም በዝቅተኛ ደሞዝ የሚሰሩ አይነት ሰዎች ናቸው። ስለዚህ በልጅነታችሁ ገንዘብ የክፋት ሁሉ ምንጭ ነው፣ ምክንያት ነው ሲባል እየሰማችሁ ካደጋችሁ ወይም ደግሞ ሀብታሞች ገብጋቦች ናቸው የሚባል አይነት ነገር እየሰማችሁ ካደጋችሁ የዚህ አይነት አስተሳሰብ ይኖራችኋል ማለት ነው። ሁለተኞቹ ገንዘብ አምላኪ የሚባሉ አይነት ሰዎች ናቸው። እነዚህ ሰዎች የትኞቹም አይነት ችግሮች በገንዘብ የሚፈቱ ይመስላቸዋል። ምንም አይነት እንቅፋት ቢያጋጥማቸው ወይም ደግሞ የትኛውንም አይነት ጋሬጣ በገንዘብ ጉልበት ማለፍ መወጣት እንደሚችሉ የሚያምኑ ሰዎች ናቸው። እነዚህ ሰዎች ሁልጊዜም ገንዘብን ከየትኛውም አይነት ማህበራዊ መስተጋብር ያስበልጣሉ። ከሪሌሽንሺፕ ያስበልጣሉ፣ ከትዳራቸው ያስበልጣሉ፣ አንዳንድ ጊዜ ከልጆቻቸው ከቤተሰቦቻቸው ሁሉ ሲያስበልጡ እንመለከታለን። ኤንድ ሁልጊዜም ታርጌታቸው ገንዘብ ማካበትና ማካበት ብቻ ነው። ኤንድ ሁልጊዜም ደግሞ እርካታ የላቸውም እነዚህ ሰዎች። ሁልጊዜም ገንዘብ እያሳደዱ ነው፣ ነገር ግን ደግሞ በሚያገኙት ነገር እርካታ የላቸውም። እንደነዚህ አይነት ሰዎች ገንዘብ አምላኪ ይባላሉ ማለት ነው። ሶስተኛው ገንዘብ የስታተስ መገለጫ ነው የሚለው ስክሪፕት ነው። ይኸውላችሁ የዚህ አይነት እሳቤ ያላቸው ሰዎች ሁልጊዜም ኔት ወርዛቸውን ከሰልፍ ወርዛቸው ጋር ታይም የሚያደርጉ የሚያስተሳስሩ ሰዎች ናቸው። በሚያገኙት ገቢ ልክ ዋጋቸው የሚተመን ይመስላቸዋል። የሚያገኙት ነገር ከፍ ሲል ዋጋቸውም አብሮ ከፍ የሚል ይመስላቸዋል። የሚያገኙት ነገር ሲወርድ ዋጋቸውን በዛው ልክ አብሮ የሚወርድ ይመስላቸዋል። ኤንድ እነዚህ ሰዎች ሁልጊዜም ፉክክር ውስጥ ውድድር ውስጥ ስለሆኑ በዙሪያቸው ባሉ ሰዎች መበለጥ ስለማይፈልጉ ደስታ የሚባል ነገር አጠገባቸው አይቀርም። አራተኛው ስክሪፕት ገንዘብ ቀርቃሪ የሚባለው ነው። ይኸውላችሁ እንደነዚህ አይነት ሰዎች እንዴት አይነት ሰዎች መሰላችሁ? ከሚገባቸው በታች እየኖሩ ገንዘብ የሚቆጥቡ አይነት ሰዎች ናቸው። በሚያገኙት ገቢ ልክ ህይወትን እየመሩ አይደለም፣ ወይም ደግሞ ራሳቸው ላይ ኢንቨስት ሊያደርጉ በሚገባቸው ልክ ኢንቨስት እያደረጉ አይደለም፣ ግን ደግሞ ገንዘብ የሚቆጥብ ወይም ደግሞ ይሄ ከመቆጠብም አልፎ ገንዘብ መቀርቀር ወይም ደግሞ የገንዘብን ፍሎ ኦልሞስት ወደ መግታት የደረሰ ደረጃ የደረሱ ሰዎች ናቸው። እነዚህም ሰዎች እንደ መጀመሪያዎቹ ደስታ ወይም ደግሞ እርካታ የሚባል ነገር የላቸውም። ሁልጊዜም ነገ የሚባለው ነገር ያስፈራቸዋል። ሁልጊዜም ነገን ሲያስቡ ደህንነት አይሰማቸውም። በዚህ ምክንያት ያለኝ ገንዘብ አይበቃኝም ብለው ስለሚያስቡ ደመቼ እንደሆነ ባይታወቅም ገንዘብ ሲቆጥቡ የሚኖሩ ሰዎች ናቸው። ስለዚህ ዛሬ እነዚህን ስክሪፕቶች በሌላ አዲስ ስክሪፕት ልንተካ ይገባል። ይሄ ስክሪፕት እንዴት ያለ ነው? ገንዘብ የነጻነት ሁሉ ምንጭ ነው፣ ወይም ደግሞ ነጻነት ለማግኘት ገንዘብ በጣም መሰረታዊ ነገር ነው። ሰዎችን ለመርዳት ለሰዎች ለመድረስ ገንዘብ መሰረታዊ ነገር ነው ወደሚል እሳቤ ልንቀይር ይገባል። ይሄንን እሳቤ ዋንስ ስናዳብር በዙሪያችን በአካባቢያችን ያሉ ነገሮች በሙሉ መቀየር መለወጥ ይጀምራሉ። ሁለተኛው ይሄ ነው ልክ ማለት እሳቤ። ይኸውላችሁ እዚህ ጋር አሁን የምንገኝበት ፋይናንሻል ስታተስ ወይም ደግሞ አሁን እጃችን ላይ ያለው ገንዘብ
ይገባኛል ብለን ያመንነው እምነት ውጤት ነው። እዚህ ጋር በደንብ እንድትሰሙ ይፈልጋሉ። ይገባኛል ብለን ያሰብነው ያመንነው እምነት ውጤት ነው። የምንፈልገው እያልኳቸው አይደለም፣ ወይም ደግሞ የምንመኘው እያልኳቸው አይደለም፣ ወይም ደግሞ ይገባኛል ብለን የምናስበው ነገር ውጤት ነው እያልኳቸው አይደለም። ያመንነው ነገር ውጤት ነው። በማሰብ በመመኘት በመፈለግ ቢሆን ኖሮ ምናልባት ሁላችንም እዚህ ሀገር አይደለንም። ምናልባት ሁላችንም ቢሊነሮች ነን፣ ሚሊነር እንኳን አይደለንም። በማሰብና በመፈለግ ቢሆን ግን ደግሞ በማሰብና በመፈለግ ሳይሆን በማመን ነው። እጃችን ላይ አሁን ያለው ገንዘብ ወይም ደግሞ አሁን የምንገኝበት ፋይናንሻል ስታተስ የእምነታችን ውጤት ነው። አሁን የምንኖርበት ቤት የእምነታችን ውጤት ነው። አሁን የምንሰራው ስራ ይገባኛል ብለን ያልነው ስራ እምነት ውጤት ነው። አሁን ያለን የፍቅር አጋር ወይም ደግሞ አሁን ያለችን የፍቅር አጋር ይገባኛል፣ ትገባኛለች፣ ትመጠነኛለች፣ ይመጠነኛል ብለን የማለታችን እምነት ውጤት ነው። በወር 20 ሺህ ብር የሚከፍለኝ አይነት ስራ ባገኝ ይበቃኛል ብለህ ካመንክ ያንን ስራ በባዴን በሰላዴን ብለህ ታሳኳለህ፣ ታሳኪዋለሽ፣ ወይም ደግሞ ታገኛለሽ። በቃ 20 ሺህን ታስከብራለህ። የቤት ኪራይ ሊቸግረኝ አይገባም ብለህ ካመንክ የቤት ኪራይ እንዳይቸግር ማድረግ ትችላለህ። የታክሲ ሊቸግረኝ አይገባም ብለህ ካልክ የታክሲ እንዳይቸግር ማድረግ ትችላለህ። በቃ በዚህም በዛም ብዬ የሆነች ነገር ማሟላት 20 ሺህን ማስከበር አለብኝ ካልክ በዚህም በዛም ብለህ ያችን 20 ሺህ በወሩ መጨረሻ ታሳካለህ። አሁን ከምትገኙበት ፋይናንሻል ስታተስ አልፋችሁ መሄድ የምትፈልጉ ከሆነ ልክ ይህ አይደለም የሚል አይነት እምነት ውስጥ ልትገቡ ይገባል። እዚህ ጋር አይደለም የኔ ቦታ፣ ይሄ አይመጠነኝም፣ ከዚህ በላይ ይገባኛል የሚል እምነት ልታዳብሩ ይገባል። ያንን ማመን ስትጀምሩ፣ ልክ ከዚህ በላይ ነው ብላችሁ ማለት ስትጀምሩ የምትፈልጉትና የምታስቡት ደረጃ መድረስ ትችላላችሁ፣ ወይም ደግሞ አሁን ካላችሁበት እላፊ መሄድ ትችላላችሁ። ሶስተኛው ፋይናንሻሊ እልፍ እንዳንል ፈቀቅ እንዳንል የሚያደርገን ነገር ሸክም ወይም ደግሞ እዳ የሆኑ ነገሮችን በገፍ መግዛት ነው። ይኸውላችሁ እዚህ ጋር አሴትና ሊያቢሊቲ የሚባሉ ነገሮች አሉ። አሴት የምንላቸው ነገሮች መኒ እንደገና ጀነሬት የሚያደርጉ አንዴ ከገዛናቸው በኋላ ገቢ የሚያስገኙልን ወይም ደግሞ ካሽ እንደገና ወደ ኪሳችን መልሶ የሚያስገቡልን ነገሮች ናቸው። ሊያቢሊቲ የምንለው ነገር አንዴ ከገዛነው በኋላ ሁልጊዜም ወጪ ነው። ኢንካም በፍጹም ጀነሬት አያደርግም፣ የሚያመጣልን ገቢ የለም። እንደውም በጊዜ ሂደት ቫልዩ እየቀነሰ እየወረደ የሚሄድ ነገር ነው። ስለዚህ ከዚህ በኋላ የትኛውንም አይነት ነገር ፐርቼስ ስታደርጉ ወይም ደግሞ ስትገዙ የምገዛው ነገር ገቢ የሚያስገኝልኝ ነገር ነው ወይስ እዳ ነው ሸክም ነው የሚለውን ነገር በደንብ ቼክ ልታደርጉ ይገባል። ከኔ ነው የሚፈልገው ወይስ አንዴ ከገዛሁት በኋላ በዛ ራሱ ተንተርሼ ኢንካም ጀነሬት ማድረግ እችላለሁ የሚለውን ነገር በደንብ ቼክ ልታደርጉ። ስለዚህ ሸክም ወይም ደግሞ እዳ የሆኑ ነገሮችን በገፍ መግዛት ሌላው ፋይናንሻል ፍሪደም እንዳይኖረን የሚያደርግ እንቅፋት ነው። አራተኛው የእጥረት እሳቤ ነው። ይሄ አብዛኞቻችን ጋር የሚገኝ ወይም ደግሞ አብዛኞቻችን የምንሸወድበት ነገር ነው። ምንም ነገር በበቂ መጠን የለም ብለን እናስባለን። ስለዚህ ምንም ነገር በበቂ መጠን ከሌለ የሆነ ሰው የሆነ ነገር በሆነ መጠን እያገኘ ሲሆን እኛ እያጎደልን ያለን ይመስለናል። ይሄ በጣም የተሳሳተ አካሄድ ነው። ኤንድ እንደዚህ አይነቱ አካሄድ እንደዚህ አይነቱ አስተሳሰብ አእምሮን የሚያጠብ በጣም ቆሻሻ አካሄድ ነው። ከዚህ በኋላ የሚኖረን ዲሲሽን በሙሉ በጣም የተመታ ነው የሚሆነው። እንደዚህ አይነት እሳቤ ይዘን ለረጅም ጊዜ ማቀድ አንችልም። የሎንግ ተርም ፕላን የሚባል ነገር እኛ ጋር የለም። ትኩረታችን በሙሉ ኢሚዲየት ቫልዩ ላይ ነው፣ ወይም ደግሞ የዕለት የዕለቷን መኖር እንጀምራለን። ይሄ በጣም ቆሻሻ የሆነ አካሄድ ነው። ለረጅም ጊዜ እንዳናስብ እንዳናቅድ የሚያደርግ እንቅፋት የሚሆን እሳቤ ነው። ምን አይነት እሳቤ? የእጥረት እሳቤ። የሆኑ ሰዎች የሆነ ነገር እያገኙ ከሆነ እኛ እያጎደልን ያለን ይመስለናል። ወይም ደግሞ እድሎች ሲመጡ እድሎችን ከኛ ቀድሞ የተጠቀሙ ሰዎች እንደ ስጋት እንድንመለከት የሚያደርግ ነገር። አራተኛው የገንዘብ ነፃነት እንዳይኖረን እድሎችን እንዳንጠቀም የሚያደርገው እሳቤ የእጥረት እሳቤ ነው። ምንም ነገር በበቂ መጠን የለም ብሎ የማሰብ አባዜ። አምስተኛው የማጣት ፍርሃት ወይም ደግሞ የኪሳራ ፍርሃት ነው። እዚህ ጋር አብዛኞቻችን የምናስብ ወይም ደግሞ የምንፈልገው የምንመኘው አይነት ቢዝነስ አለ። እዛ ቢዝነስ ውስጥ ኢንቨስት የማናደርግበት ዋነኛው ምክንያት ፋይናንሻሊ ኬፐብል አለመሆናችን አይደለም፣ ወይም ደግሞ ችሎታ እዛ ጉዳይ ላይ ስለሚያንሰን አይደለም። አብዛኞቻችን የምንፈራው ኪሳራ ነው። ባጣስ፣ ባይሳካልኝስ፣ እንደጠበቁት ባይሆንስ የሚል ስጋትና ፍርሃት የምንፈልገው አይነት ኢንቨስትመንት ውስጥ ኢንቮልቭ እንዳናደርግ እንቅፋት ሆኗል። እዚህ ጋር ኪሳራ መፍራት አያስፈልግም እያልኳቸው አይደለም፣ ወይም ደግሞ ከኪሳራ በኋላ የሚመጣው ህመም ቀላል ነው እያልኳቸው አይደለም። ማጣት ማግኘት ከሚሰጠን ደስታ በብዙ እጥፍ የሚፈጥርብን ህመም ከፍ ያለ ነው። ይሄ ምንም ጥርጥር የለውም። ነገር ግን ደግሞ አንድ ነገር ልናቅ ይገባል። በጣም ብዙ ሰው መጥፎ የሚባል ሪሌሽንሺፕ ውስጥ በአሁኑ ሰዓት የሚገኘው ከዛ ሪሌሽንሺፕ ከወጣ በኋላ የተሻለ ባላገኝስ፣ ከዚህ የባሰ ነገር ውስጥ ብገባስ በሚል ፍርሃት ነው። በጣም ብዙ ሰው በጣም በዝቅተኛ ደሞዝ ስራውን እየሰራ ያለው በጣም የማይፈልገውን የማይወደውን አይነት ስራ እየሰራ የሚገኘው በሌላ ምክንያት አይደለም። ከዚህ የባሰ ነገር ውስጥ ብገባስ፣ ወይም ደግሞ ከዚህ ከወጣው በኋላ ነገሮች እንደጠበቁት ባይሆኑስ በሚል ፍርሃት ነው። ብከስርስ፣ እንዳሰብኩት ባይሆንስ፣ ባላገኝስ፣ ባጣስ በሚል ፍርሃት ነው። በጣም ብዙ ሰው
ኢንቨስት ማድረግ የሚፈልግበት ጉዳይ ላይ ኢንቨስት ያላደረገው በዚህ ሐሳቢ ነው። በጣም ብዙ ሰው እንዳያጣ በመፍራት ብዙ ነገር እያጣ ነው። በጣም ብዙ ሰው እንዳያጣ በመፍራት ብቻ ኢነርጂውን አጥቷል። በጣም ብዙ ሰው እንዳያጣ በመፍራት ብቻ ሊተካ የማይችለውን ወርቃማ ጊዜውን አጥቷል። በጣም ብዙ ሰው እንዳያጣ በመፍራት ብቻ የሆነ አይነት ስራ ውስጥ በመቆየቱ ወይም ደግሞ የሆነ አይነት ሪሌሽንሺፕ ውስጥ በመቆየቱ ጤናውን አጥቷል። በህይወት የትኛውም አይነት ሁኔታ ውስጥ ስንሰማራ ሪስክ አለ ወይም ደግሞ ኪሳራ ሊያጋጥም ይችላል። ኪሳራ ሲያጋጥም ወይም ደግሞ ማጣት ሲያጋጥም ያንን ማጣት ወይም ደግሞ ያንን ኪሳራ እንደ ሌሰን እንደ ትምህርት ልንወስዱ ይገባል። ከዛ ወደሚቀጥለው ስቴፕ ከተማርነው ነገር ተምረን የተማርነው ነገር ይዘን ወደሚቀጥለው ስቴፕ ወደሚቀጥለው ነገር ልንሄድ ይገባል።